ከኔና ከሰላም አንዳችንን ምረጥ ብትባል ማን ትመርጣለህ? አብረን ነው ማደር ያለብን ብላ ግግም አለች። እኔም ቢብዬ ራን ሁለታችን ልጅ ብንወልድ በማን እንወጥ ይመስላል? ወደ አውሮፓ አግኝቻለሁ የስራ እድልና ወደዛ ለመሄድ ፕሮሰሲን ሁላ ጨርሻለሁ። እዛ ሄድ የመጀመሪያዬ ፍቅርን ሀሁ ያልኩ ባንቺ ነበር ፍቅሬ ሁሉንም ያየ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ደህና ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ በጣም ደብሮኛል። በጣም ማለት ከፍቶኛል። አላቅም ማለት የምንሰራቸው ቪዲዮዎች እኔ የማደርጋቸው ነገሮች ምናምን ነገር ያልተቀበላቸው ሰዎች ያላችሁ ይሄንን ቪዲዮ እና ይሄንን ነገር ደግሞ እኔም በጣም እየከፋኝ ነው ማለት ሌላም ነገር ለማሰብ ራሱ ቦታና እየሰጠኝ አይደለም፣ መንገድ እየከፈተልኝ አይደለም። ማለት ይሄ ነገር ከናንተ ውጪ አጠገብ ያሉ በአቅራቢያ ያሉ ሰዎች ራሱ ያልተቀበሉ አሉ ይሄንን ነገርና ያ ነገር ደግሞ እኔ በጣም እያስከፋኝ ነው። ሌላ ነገርም ለማድረግ ለመራመድም ማለት እየከበደኝ ያለውና እስቲ ዛሬ ማለት ጆሲ እስኪመጣ አንዳንድ ነገር ልበላችሁ። ማለት የወሰንኳቸው ውሳኔዎች አሉ። ማለት ከዚህ በኋላ ይሄ ነገር ቀርቶብኝ እኔ ወደ ውጭ ሀገር ለመሄድ ፕሮሰሲን ጨርሻለሁ። ከዚህ በፊት በነበረው ሁኔታ ላይ የውጭ እድሎች አግኝቼ ነበረ እና ያንን ውጭ እድል ከጆሲ ጋርም ቪዲዮ እየሰራው ነበር። አሪፍ ላይም ስለነበርኩኝ እግዚአብሔር ይመስገን አሪፍ ላይ ስለነበርኩኝ ይህንን ነገር ትቼው ነበር፣ ሪጀክት አድርጌው ነበረ እና በቃ የራሴን አሁን ላይ ግን እየሰራ ያለውት ነገር ጥሩ ይሆን አይደለም ማለት በሰዎች ዘንድ ተቀባይነት እያገኘ አይደለም እና ይሄ ነገር እኔን ደግሞ በጣም እየጎዳኝ ነው እና እስቲ አሁን ደግሞ ልክ ወደ አውሮፓ አግኝቻለሁ የስራ እድልና ወደዛ ለመሄድ ፕሮሰሲን ሁላ ጨርሻለሁ። እዛ ሄዶ ስራ ለመጀመር አዲስ ህይወት ለመጀመር እስቲ አስቤያለሁኝ እና ያው አሁን ነው ለእናንተ የምነግራችሁ። ልጁሲም አልሰማም አላናገርኩትም ነበረ። እስቲ ደውዬለታለሁ። ከቤቱ ጀርባ ነኝ ያለሁት፣ እየመጣ ነው። መጣ ምንድን ነው መንገር ነው? ምን ታገኘ? እንዴት ነሽ? አማን ነው? አለን ትንሽ ደብሮኛል። ምን ደረበሽ? ያው እውነቱን ልንገርህ ቶሎ ብዬ ነው ከማዋሽ ከማግብ እንትን ከምደፋፍ ነው እኮ። ምንድን ነው ምን ደረበሽ? ያንቺ ልጅ አረ ከዚህ በኋላ ድብርት እንዲኖራ ማለት የለበትም ተነጋግረን ነበረ። ግን እንደምታየው ከሆነ እየሰራን ያለው ነገር ብዙ ደስ የሚል ነገር ለመስራት እየሞከርን ያው የሚያጥላላ ሰው በብዛት አለ። በዩቲዩብም ብቻ ሳይሆን ያው አጠገባችን ላይ ያሉ ነገሮችን እሱን ነገር ታውቃለህ። ያ ነገር ደግሞ እኔ በጣም እየረበሸኝ እንደሆነ ታውቃለህ። በተለይ የሆነ ሰው ደግሞ በኢንቦክስ በጣም አስጨንቆ ጠይቂው ያለኝ ጥያቄ ነበረ እና እሱ ጠይቅ ካለው የምን ጥያቄ ነው እኮ ሁሉ ጠይቂው በጣም እንደውም በቪዲዮ ራሱ ማየት መልሱን መስማት የሚፈልግ ሰውና ፊት ለፊት የጠየቁ ለዛ ነው። እሺ ከኔና ከሰላም አንዳችንን ምረጥ ብትባል ማን ትመርጣለህ? አንዳችንን ምረጥ። ሌሎችም ጥያቄዎች አሉ ይጠየቁትና እስኪ ሌሎች ልስማቸው እንዴ? ይሄን መልስልኛ እኮ ሌሎቹ ልስማቸውና እንዳይጠቅል አድርጌ መልሳለሁ። እሺ ይሄን ጥያቄ መልስልኝ። መልስልሻለሁ። እንዴት መልስልኝ ነው የምፈልገው እንዴ? እኮ መልስልሻለሁ። አሁን መጀመሪያ የሌሎቹን ጥያቄዎችም ንገሪኝ። እሺ ማለት ሁለተኛው ጥያቄ እኔንም አስገርሞኛል፣ ግን ለጠይቅክ ሁለታችን ልጅ ብንወልድ በማን እንወጥ ይመስላል? ያው ግልጽ እኮ ነው። ወንድ ከሆነ በእኔ እንዲወጣ ነው ፈልገው። እኔ እኮ ነኝ ቆንጆ። ኧረ እባክሽ ሁለታችን ማን ነው ቆንጆ? እኔ እኮ ነኝ። እኔ እኮ ነኝ። ኧረ እኔ እንደዚህ ነው ማለት አልፈልግም፣ ግን በእኔ ይውጣ።
እኔ ነኝ እኮ የኔ አባት በኔ ነው አትመሰክረው ውበቴ ከሱ ከኔ ማነው ቆንጆ እኔ ነኝ ቆንጆ በኔ ነው የሚወጡት ሁሉ ልጆቻችን ሁሉ በቃ ባንጂ ውጡ ይሶኬ ብቻ በሰላም ይውጡ ምን ሻሊ በማን ይውጡ ብቻ እኔም ፈልጎት ጤነኛ ሰው ነኝ እሱን እንደዚህ ነው ማለት አልችልም እኔ ስለሆንኩ መናገር አይደለም ብዙ ጊዜ የሆኑ ሰዎች አያወሩም ባይዘው እኔ ደግሞ አላወራም ያልሆኑ ሰዎች ያወራሉ እኔ ልጠይቅህ እኔ ነኝ የምጠይቅሽ መቅዲ እንደ ጥያቄውን ብቻ አንቺ ብቻ አደረግሽው እሺ የእውነት ለመናገር ማለት ነው እስኪ ከኔና ካንቺ ማትረሹ ገጠመኝ እሺ የትኛው ላንሳው እኔ ግን እስቲ አሁን ድረስ ማስታወሰው ነው ታውቃለህ ተገናኘንበት የዛሬ 4 ዓመት 4 ዓመት ቴንክ 4 ዓመት ሞላለካ ረስቶሽ የዛሬ 4 ዓመት ግን የዛኔ ማነው ስልክ የተቀበለው በጣም ስልክ የጠየቀው ማን ነው ነገር እሱ ነው አርማክ እሷናት ማን እንደሆነሽ ካይን ያስተውቃላ በቃ ተረድታችኋል ይመቻች በሰዓቱ የነበረ ሰው አለ ኤንዲ ስለዚህ ኤንዲን ጠይቀዋለን ማለት ኤንዲ ስማታን ሳበቃ እኛ ግን ለዛ ከሆነሽ ግን የሆነስ ለማና ከሷ ግን የሆነ አላ እኔም አውርቼው ምናምን ኢንተርፒስ መፍጠር አለባችሁ በዚህ ሁኔታ መሆን የለበትም እኔም እንኳን አዶኛል ግን ደግሞ ሞራንች ላይ ያረጋው ነገር ምናምን ትም ስለነበረሽ ነው አያስፈልግ እሺ በቃ ትችዋለሁ ኤኒዌይ ግን እስካገኙት ጠይቀዋለሁ ነው ነገሮች አሳልፈናል ተወሱን በቃ አሬ ደግሞ ከማረሳው ነገር ልንገርሽ ክረምት ላይ ነው ወይዘው ታወቅ ነው ይነታል እኮ ታስተውሻለሽ ግን የሆነ ቀን ቅጥቅጥ አርጎብና ቶሎ ሳወራ በነገራችን ላይ አንቺ ጋር ብዙ ጃኬት አለኝ ጋይሳራ አስመልሱልኝ የዛ ቀን ዝናብ ቅጥቅጥ እኔ ካፕል ሙሉ እየተጫወትኩኝ በቃ ይሄን የአንድ ፊልም ያለ ጃኬቴን እየወለኩ ሰጣለሁ ምናምን ከዛ እሷ አትመልስም እዚህ ጋር ያኔ የተዋወቅን አካባቢ ሰሞኑን አረግን ሼም ነው ቪዲዮ ሰርተን ታሳሳለ ቪዲዮ ሰርተን ስንመለስ ዝናብ ዘነበብን ቋም ጃኬቴ መልሽልኝ አተረሳሽ ነገር ነው እኮ አሁን ስለ ጃኬቱን ጉዳይ እኮ ልመጣ ነው ዝናብ ምናምን ነገር ቅጥቅጥ አድርጎ ትዝ ይላል ከዛ እስከ ግማሽ ሸኘኝ ያው እሱ እንግዲህ እኔ በተሰፍር ጃኬት ባሱን ይዞ ወደ ቤቱ ሊሄድ ነውና ባታጣብቂው ጃኬቱን ሰጥቶኝ ሄደ ማለት ነው ሸጥኩት ያ ቢጫው እገልሻለሁ መግዲ ከርባለ ፈሩጅ ወይ ትገዝልኛለሽ እገልሻለሁ አሁን ገዛላለሁ እሺ የምርቅም ብዙ ጃኬት አለኝ እንዳርሽ በጣም ብዙ ጃኬት አለው እኔ ጋር እኔ ደግሞ ከማረሳቸው ገጠሙኝ ትንጋርሽ ሁለተኛው ማለት ነው ታስተውሻለሽ የሆነ ቀን ጠላ ካልሞከርን ተባብለን ምናምን ከዛ ጠላ ጠጥተን ሰክረን ምናምን አብረን ካላደርን ብለሽኝ በስማም እንዴት ፈጣሪ እንዳወጣኝ ካላደርን ብላ ግግም አለች አብረን ነው ማደር ያለብን ብላ ግግም አለች እኔም እንዲህ ብዬ ራን ወንድማችሁ እንዴማ አረ መቅዲሽ ሽምጣጣ እዚህ ይዘጣለ ጠጥተን አብረን እንደርጆ ብለሽ አላስጨነቅሽኝም እንደዚህ መሸመጣጠጥ ምናምን ካለ ማለት ነው ሰው ጋር ምን ጀመረ ይደብራል ለበገኝ እድል ከማን ጋር ነው ቪዲዮ ሰራው አንቺ ጋር ከማን አይደለ ከኔ ጋር አይደለም ከማን ጋር ይጣጣ አውቄ ነው አራኒ ፕራንክ ላድርግሽ እንትን ላቃጥልሽ ብዬ ነበር አሳዘኝ ይሄ ፊት ቲማቲም መሰለ እኮ አይፊስ በቃ ስቀልድ ነው የምር ነው ኦኬ እና ብቻ ግን ደስ ይል ነበር ብዙ ገጠመኞች አሉ ምናምን በጣም አንድ ቀን ቁጭ ብለን በሰፊው የምር ግን ቡና እያፈላን ብንወራው ምናምን ደስ ይለኛል በጣም ደስ የሚል አንቺ ነሽ ባይዘው ማለት ነው አንድ ነገር ደግሞ ልንገራችሁ እሷ መታዝ ቤት ምግብ ሰርታ በልታኝ አታውቅም ኢየሱስ አንድ ቀን ብቻ ማረሰው አንድ ቀን ድንቹ ሰርታለች እህል ቅጠልም ማይል ከዛ አልበለውም በቃ ቴካው አድርገሽ ወደ ቤት ይዘሽ ይጃልካት ዛሬ ጎልሽ ነው ማውጣው መውሻሸት የለም ነገሩ የመጨረሻው ችግር የለም ማለት የመጨረሻችን ነው ማለት የተለያየን ሰሞን ምን ተሰምቶክ ነበር እውነት ለመናገር የተለያየን ሰሞን አንቺ 2 ወርና ምናምን የጠፋይ ሰዓት ያው ብዙ ነገሮችን እኔና ማክረሽ እኔና ወይተሽን ስለሆነ የምታደርጊው በቃላ እቺ ልጅ ትምህርቷን እየተማረች ይሆን አልተማረች ይሆን ምናምን በጣም ብዙ ነገር አስጨንቆኝ ነበር ለብሻላ በጣም ብዙ ነገር ማለት ነው
ግን ያው እግዚአብሔር ይመስገን አንቺም በጣም ጎበዝ ነበርሽ በሰዓቱ ምንም ነገር ትንሽ ጫና ቢኖርም ትንሽ ቢደብርሽ ቢከፋሽም አላ ማቋረጥ ምናምን ወይም ደግሞ እንዲደብርሽ ከትምህርትሽ ጋር ምንም ያገናኘሽ ነገር አልነበረምና ይሄ በጣም ነበር ደስ ያለኝ አሁን ነኝ እንስራደልሽ ምናምን ብዙ ጊዜ ሲደውል ምናምን በቃ ብዙም ስለማታነሽ ምናምን በቃ የሆነ ነገር ይሆንሽ የደበረሽ ምናምን ነበር የመሰለኝ ግን ያው እግዚአብሔር ይመስገን በሰላም መጥተሻል ከዚህ በኋላ ደግሞ ወደ ኋላ የለም እሺ አሁን የሆነ ነገር የመጨረሻችን ምናምን እያልሽኝ ነበር ምንድነው የመጨረሻ እያልሽ ስቶሪ ሰሞሽ እሺ ያው ደረሰ ሲናራ ጆሲ ታውቃለህ ማለት ይሄንን ነገር ሊተቀበሉ ነው ያልሆኑ በጣም ብዙ ነገሮች አሉ የእናንተን ነገር ያልተቀበለ ሰው አለ ማለት በጣም ብዙ ሰዎች አሉ ይሄ ነው ባይባልም በዩቲዩብ እንደምናየው በቤተሰቦቻችን ያልተቀበሉና የኛን እንትን ያበቃ በደንብ ተቀብለውት እንትን ያሉ ሰዎች አሉ ያ ነገር ምን በጣም ያስከፋኝ ነው ምን ወስኛለሁ መሰለህ ታውቃለህ ባለፈው ነግሬሃለሁ ያ ምስጢር ብዬ ነገርኩህ ነገር ካስታወስከው ወደ ውጭ ሊሄድ የነበረበት ሞመንት ታስታውሳለህ አይደል ከዛ ያኮ ታዲያ አይሆንም ተብሎ ምናምን ቀረን እኮ ቀርተን ነበር እኔም በቃ ሁሉ ነገር ትተነው ነበርና እንደ አዲስ እዚህ ስራ ጀምረን ነበረ ድጋሚ መጥቷል ወደ እኔ እና ድጋሚ ቢመጣስ ማለት ልሄድ አስቤያለሁ ትንሽ ጊዜ ሰርቼ ልምጣ የት ነው የምትሄጂው ወደ ውጭ ልሄድ ነው ወደ ውጭ ልሄድ ነው ማለት ምን ማለት ነው ተሽልተጂ ነው ሐሳብሽ አይደለም እኮ ምን ላይክ እዚህ ሆነን የሚቀበለን ነገር ካልሆነ ደስተኛ ካልሆነን ለምን ደስተኛ መሆን እንችላለን ምን ሆነሽ ነው ድጋሚ ባለፈውን ክርክር ልታመጩ ነው ዛሬ እንድናወራበት ፈልጌ ነው ማለት የድሯችን ነገር በቃ እናስታውሳለን በሚለው ነው ሁላችን ሜሞሪ ላይ የተቀመጠውን ነገር እንትን ማለት እኮ የፈለገ ነገር ሊሆን ይችላል መቅዲ ሰማሽኝ ነው ሁሉንም ፕሮሰስ ጨርሻለሁ አንቺ ለምን ስለወሰንሽ ብቻ ስለዚህ በቃ አንቺ ስለራስሽ ብቻ ነው የሰው ነገር አያስጨንቅሽም ማለት ነው አይደለም ያስጨንቀኝ ግን ምን ላድርግሽ ማለት እዚህም ሰርተን ምስጋናና እረፍት ከሌለን ማለት የሚቀበለን ነገር ከሌለ የምንሰራውን ነገር አስተካክለን በጥሩ ነገር ቤተሰቦቻችን የሚያስደስት ነገር ከሰራን እነሱ ይቀበሉልናል ገባሻ በቃ ምንድነው አንቺ የሆነ ትንሽ በደበረሽ በከፋይ ሰዓት ሄዳለሁ ማለት ምን ማለት ነው የምር በጣም እያስደበርሽ ነው አረ መቅዲ የምር በጣም ሆነ እየደበረኝ ነው ከምነግርሽ በላይ ማለት ነው ስሚኝ እኔ እናት አሁን ማለት ነው መቅዲ አሁን ሁሉ ነገር ያልፋል ገባሻ እዚህ ሁሉንም ነገር ተጋፍጠነው በድጋሚ እናሸንፋለን ሁሉን ነገር ማለት ነው ያሰብነው ማድረግ እንችላለን ስለዚህ አሁን አንቺ እንዲከፋሽ ወደማይሆን ነገር እንድትሄጂ አልፈልግም ተረዳሽኝ ሲኛለው እኮ እሺ በይኝ በቃ አልሄድም በይኝና ነው እንትን የምለው መቅዲ አልሄድም በይኝ የምሬን ነው እዚህ ጋር የፈለግነውን ሰርተን መለወጥ እንችላለን የምሬን ነው እሺ በይኛ እኮ አልሄድም በይኝ እንደዚህ አትይኝ እሺ አልሄድም ነው የምትይኝ ፈልገው ባክስፈት ነው ማለት ምን ይለኛል ብዬ ያስብ ይትማለይ ጀምራት ይትማለይ እኔ ህፃን ቀልድ ታይ እኮ ይትማለይ ጀምራት የኔ መጨነቅ ይሄን ክላስ ደስተሻል ማለት ነው አይደለም በቃ እኔ አንዴ በቃ አናደኸኝ ነበር በቃ ተጠቀምኩት ይትማለይ አንተ ካለ ምንም ነገር አልፈራው ኮሜንት ላይ እንደተባልኩኝ የሚለው ነገር አያሳስበኝም በጣም በቃ ደስ ብሎኝ እሰራለሁ ሻታክ አያስጠላል ምር አልሄድም በቃ ይትም እኮ አለመሄድሽ ጥሩ ነው ተክራሱ ይጅብትልኝ አይደለም ይትም ማለት በቃ ዋናው አለመሄድሽ ነው ችግር የለውም በቃ እንዴ ግን አንቺ እኔን ለማስጨነቁልኝ ለምን ይሸበቃ ታርቀን ሁሌ ራሷ ተጣላኝና ራሷ ታርቀኛለች የምር ግን አለመሄድሽ በጣም ደስ ብሎኛል የምር መስሎ ግን በጣም ደብሮኝ ነበር ታውቂያለሽ ዳንተንም ፍራንክ አድርጋቸዋለሁ ያው ይሄንን ነገር ያደረኩት የነበረው እንግዲህ የጆሲን ምን ያክል ስለኔ ያስባል የሚለው ነገር ማየት ፈለኩኝ
አድርጋለና ስላደረኩት ነገር ካስከፋችሁ በጣም ይቅርታ። እኔ የትም አልሄድም። እንግዲህ ከዚህ በላይ በጣም ባሪፍ ነገር ሰርተን እንመጣለን እንጂ ሌሎች ማለት ነው። ምን ተወጃችኋለሽ? ፍቅርሽን አገልጭላችሁ። ወዳችሁ በጣም ለምትሰጡኝ እያንዳንዱን ነገሮች በጣም ነው ወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። እሺ ያው እኔን ታውቃላችሁ፣ በጣም ወዳችኋለሁ። በጣም ወዳችኋለሁ። የዛሬው ቪዲዮአችን ይህን ይመስል ነበረ። ቆንጆ እንደነበር ተስፋ አደርጋለሁ። በቀጣይ ባበደ ቪዲዮ እስከምንመጣ ሰላማችሁ ይብዛ።